ጊዜ እንደ ሶሻል ሚዲያ ሰው ነው የሰማሁት። በኡስማን ብዙ ነገር ዋጋ ከፍያለሁ። እጁ ላይ ተቆርጦ በደማው ደም ታስሬያለሁ። ባይዘው ሚዲያ ላይ መጥቼ ምናምን አልተናገርኩም። ብዙ ጊዜ እኔ ራሴን ቁስሎች አልናገርም። ችግሬ ያሉ ታስሬበታለሁ። ያንን አንድ ቀን በራሴ ነገር የማራት ላይ ችግር መጥቶብኝ ምናምን አያቅም። ችግር የለም፣ ሁሉንም ነገር ተቀብያለሁኝ። ከዚህ በኋላ ግን በትችሉ በኡስማን ጉዳይ ላይ እኔን እንዳታካትቱኝ፣ የሚያገባኝ ነገር ስለሌለ። ሁለተኛ ከረዋን ጋር አሁን ነው ወደ ቤት የመጣሁት። ውጪ ነው ያደርነው፣ ሆስፒታል ነው ያደርነው። ረዋን በጣም ነው የምታሳዝነው። በጣም የሚያሳዝን ሁኔታ ላይ ናት ያለችው። ለእሷ ስል ሌሎችን ነገሮች ላለመናገር ሞክራለሁኝ። እህቴ ናት፣ በጣም ነው የምታሳዝነው። ረዋን በጣም የዋ ብዙ መስዋዕትነት ይከፈለች ልጅ ናት። ያው አንድ ሰው መወሰን ያለበትን የሚወስነው ራሱ ነው። እኔ ግን ትላንትና ኡስማን የእጄን መልስን የሰጠኸኝ፣ መደረግ ያለበትን ምላሽ ነው ለእኔ የሰጠኸኝ። የሰደብከኝንም ስድብ ተቀብያለሁ። የሞተችው እናቴን ጋለሞታ ብለህ ሰድባሃትን። ማንም ቲክታክ ላይ እናቴን በዛ ደረጃ ሰድቧት አያውቅም። ያንን ተቀብያለሁ። ቆሻሻ ብለኛል፣ ያንንም ተቀብያለሁ። ሁሉንም አንተ ያልከኝን ነገሮች ተቀብያለሁ። ከዚህ በኋላ ግን በመልካምም ሆነ በመጥፎ ነገር ስሜን እንዳታነሳ። ከኡስማን ጋር ያለኝን ነገር ምንም አይነት የሚያገናኘኝ ነገር የለም፣ የሚያነጋግረኝም ነገር የለም። ይብላኝ ለእናትህ ያገባህ ይፈታሃል ይባላል እና እናቴ ጋለሞት አይደለችም። እናቴ ቆርባ ተከብራ የሞተች ናት። የሞተችው እናቴን በአንተ አፍ ጠርተሃታል። ለእኔ ደግሞ ቀይ መስመሬ ደግሞ እናቴ ናት። በአንተ የከፈልኩትኝን መስዋዕትና ያደርኩበትን የታሰርኩበትን በረዶ ቤት ጭምር አርሰውም። ለመልካም ነው ያንን ያደረኩት። ምላሽን ደግሞ በሚገርም ነገር መልስህልኛል። አመሰግናለሁ። ነገ እንድጠነቀቅ፣ ነገ የት ቦታ ዘልጌ መግባት እንዳለብኝ፣ ለማን መሮጥ እንዳለብኝ አሳይተኛል። በተቻላችሁ አቅም ግን ከኡስማን ከሚናገራቸው ንግግሮች ጋር የምትወዱኝ የምትጣሉኝ በዛው ቀጥሉ። የምትወዱኝ ሰዎች ማለት የምትወዱኝ በንጹህ ነገር የምትወዱኝ፣ ይሄ እንትን የሆነ ጥላቻ ኖሮባችሁ ምናምን እናንተን እንትን አልልም። ግን የምትወዱኝ ሰዎች ኡስማን ከሚናገራቸው ንግግሮች ጋር ፎቶዬን አታድርጉ። ስለ ኡስማን አያገባኝም። እንደ ማንኛውም ስደት ላይ እንዳለ ሰው ሰፖርት አድርጌዋለሁ። ምላሽንም ሰጥቶኛል። ስለዚህ ረዋንንና ኡስማንን እኔ አላስተዋወቅኳቸውም። በቃ ይሄን ልናገር ነው የገባሁት። ሌላውን ደግሞ እኔና ረዋን እንመጣለን በላይ ተረጋጋ። እሷ ሆስፒታል ነው ያደርነው፣ አልተኛንም። በቃ ረዋንን ሁላችሁም አይዞሽ በሏት፣ አበረታቷት፣ ከጎኗ ሁኑ። በተለይ ሴቶች ከጎኗ ሁኑ። ይሄንን እምላችሁ በመልካም ነገር እንኳን ኡስማን ስሜን ካነሳ በመልካም በጥሩ ነገር እንኳን መሲ ካልክ
ዳግም ካንተ ጋር የምትያይበትም የምነጋገርበትም የማወራበትም ምንም የምልበት ነገር የለም። ስለዚህ ነው አልወለደችም። አሟት ስለነበረ ማታ ሆስፒታል ነው እንትን ያለው ነው። ገና ናት፣ አልወለደችም። እሷ ግን እመቤቴ ማርያም 2 እስክታረጋት ድረስ አለው ደውልላታለሁ። በበደ ጥፋት አጥፍቼ ወይ ደግሞ በድዬ እናቴ ጋለሞታ ብትባል ኖሮ ትላንትና ችግር የለም። ወላጅ እናቱ ቲክቶክ የኔ ቲክቶክ ስላለ ስለምታዳምጡ ልጅሽን ለመሰብሰብ ልጅሽን በራሱ ማንንም ሰው በራሱ ነው ህይወቱን የሚያጣው የሚኖረው። ስለዚህ እኔ በማንም ተደርቤም ሰው መጣላም መጣላም ሰው አይደለሁም። ግዴታ እኔ እሱ ወጥቶ አፉን እንደሚከፍተው እሱ የሚጣላቸውን ሰዎች መጥላት የለብኝም። እኔ ሰው ተደርቤ ሰውን አልጠላም። እሱ ለኔ የሆነ እሱ መስመር ሊያበጅልኝ ማንም ሰው አይችልም። እሱ የሆነ ሰው ይጣላልና እኔ ተደርቤ እህቴ ናት ሀቢባ እህቴ ናት። በነገራችን ላይ ቲክታክ ላይ ሙሉ ብትጠሏት እኔ አለመጥላት መብቴ ነው። ቲክታክ ሁሉም ጠልቷት ደግሞ እኔ ብቻ የኔ መውደድ መብት አለኝ። እኔ የመጥላትም የመውደድም መብቱ የኔ ነው። የማንም ገረድ ግን አይደለም። ሰርቼ ነው የምኖረው፣ ለፍቼ ነው የምኖረው። ገባችሁ? ስለዚህ በየእንትኑ ላይ ልክ እንደ ቅመም እንደ ጨው የኔን ስም ካላስገባችሁ አይሆንም። ኡስማን ስለምትሰማው ይሄንን ልንገርህ በመልካም አይደለም የሞተችውን ለተብርሃን ገብረ ጻዲቅ እናቴን ጋለሞታ ብለሃት እኔን ለሰደብከኝ ስድቦች ገረድ ሴተኛ ዳሪ ላልከኝ እሱን በምጠይቅህ ጠይቅሃለሁ። እና ጨርሻለሁ። ረዋንንና ኡስማንን እኔ ያላገናኘኋቸውም ረዋንም ራሱን ትላንትና ተናግሯል። ለሁሉም ነገር ልክ አለው። ኡስማን የወለደችህ እናትህ እንደኔ አልቻለችህም ብለሃለች። እናትህ በራሷ ባንደበትህ ግሩፕ ላይ አድርጌ ሳዋራክ ብለሃለች።